ሰላም እንዴት አላችሁ? በዛሬው ቪዲዮአችን ደግሞ እንዴት አድርገን በፎቶአችን ላይ ሻዶ ኢፌክት መጨመር እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። መጀመሪያ ካፕካት አፕሊኬሽናችሁ ላይ ትገባላችሁ። ኒው ቪዲዮ የሚለውን አንዴ ክሊክ ታደርጋላችሁ። ከዛ በኋላ ባክግራውንድ የሚሆን መርጣላችሁ። ያ ማለት ለምሳሌ እኔ ነጭ አደረኩትኝ። በኋላ የምትፈልጉትን ኢፌክት ሬሾ እዚህ ጋር ማስተካከል ትችላላችሁ። ለምሳሌ ለዩቲዩብ ከሆነ ለዩቲዩብ ጀስት ለሳምፕል ስለሆነ ለምሳሌ ለዩቲዩብ አድርጌ ላሳያችሁ። ከዛ በኋላ እንደምናደርገው ሻዶ መፍጠር የምትፈልጉትን ኢሜጅ ታስገባላችሁ ማለት ነው። ኦቨርሌይ የሚለውን አንዴ እንጫናለን። ከዛ በኋላ አድ ኦቨርሌይ እንለዋለን። ከዛ በኋላ እናንተ የምትፈልጉትን ፎቶ ተወስዳላችሁ ማለት ነው። ለምሳሌ እኔ በዚህ ፎቶ ላይ ሻዶ ኢፌክት ክሬት ላደርግበት ነው የፈለኩት። እሺ ከዛ በኋላ እንደምናደርገው ልክ ሌንግዙን ከሜን ትራካችን ጋር እኩል እናደርገዋለን፣ ርዝመቱ ማለት ነው። ያው የሚያስፈልግ ፓርት ስላለው የፎቶን ክሮፕ ላድርጋት ፓርት። ኦኬ በዚህ ልክ አድርገው። ከዛ በኋላ እንደምናደርገው ሻዶ ኢፌክት ነው ክሬት የምናደርግበት። ሻዶ ኢፌክት ክሬት ለማድረግ እንደምናደርገው ይሄን ፎቶ ራሱን ዱፕሊኬት እናድርገው። እዚህ ጋር ዱፕሊኬት እንለዋለን። ዱፕሊኬት አደረጉ። ከዛ ከታች እናስቀምጠዋለን። ዘን የመጀመሪያውን ፎቶ ይሄንን ምን አድርገዋለሁ፣ ብራይትነሱን ቀንሰዋለሁ። አንድ አድጀስት ላይ እንገባለን። ከዛ በኋላ ብራይትነስ ሚል ኦፕሽን አለ። ብራይትነሱን 0 እናደርገዋለን። ከዛም እንደምናደርገው ትራንስፎርም ላይ እንገባለን። ከዛ አድቫንስድ ሚለውን አንዴ እንጫናለን። ከዛ በኋላ ፖዚሽኑ ወደ ኤክስ አክሲስ የተወሰነ እንጨምርበታለን። ከኋላ ያለው ፒክቸር ሲታይ ማለት ነው። ትንሽዬ ወጣ እናደርገዋለን ማለት ነው። ከጀርባ ያለው ፎቶ ሁለት ፎቶ ነው ዱፕሊኬት ያደረግነው። ወጣ አደረኩትኝ። ከዛ በኋላ ተመልሼ ድጋሜ አጀስት ላይ ገባለሁ። ከዛ ምን እናደርጋለን፣ እዚች ጋር ግራፍ ስለሚለው ጋር ገባና ነጩን 0 አድርገዋለሁ ማለት ነው። ጂዝ ብላክ ይሆናል ማለት ነው። ከጀርባ እንደምትመለከት ብላክ ሆነልኝ። ከዛ እዚሁ ፎቶ ላይ ምን እናደርግበታለን፣ ኢፌክት እንጨምርበታለን። ኢፌክት ላይ እንገባለን። ከዛ በኋላ ምን እናደርጋለን፣ ቪዲዮ ኢፌክት ላይ እንገባለን። ዘን ምን ታደርጋላችሁ፣ ብለር ብላችሁ ሰርች ታደርጋላችሁ። ለምሳሌ እኔ ፋቮራይት ላይ ያስቀምጥኳቸው ብለሮች አሉ። ለምሳሌ ብለር ክሊክ ያደርግበታለሁ። ልክ እንደምትመለከቱት ከጀርባ ያለውን ፎቶ ብለር አደረገልኝ። ልዩነት ማየት ይቻላችሁ። በጣም ሶሊድ ነበር ይሄ የምትመለከቱት። ብለር ኢፌክት ጨምርበት ግን ብለር ይሆናል ማለት ነው። ብለር ስትሬንግዙን ልጨምርበት በደንብ ፌዘር እንዲወልኝ ማለት አያችሁት። ብለሩን ስጨምረው ልክ የብላኩ ከለር ፌዘር ጨመረልኝ ማለት ነው። ይሄን ክሊክ አድርጌ እወጣለሁ ደን ብዬ። ከዛ በኋላ ምን እንደምናደርገው የሻዶውን ኦፓሲቲ እንቀንሰዋለን። ምን እንደማደርገው ቀጥታ ኦፓሲቲ የሚለው ቦታ ጋር ሄድና የሻዶውን ትንሽ ሊትል ያችሁት ኦፓሲቲውን ስንቀንሰው ያበደ ሻዶ ኢፌክት ክሬት ማድረግ ይቻላል ማለት ነው። ልክ በዚህ መንገድ የምትፈልጉትን ስትሬንግዝ ወይ ደግሞ የሻዶ መጠን አድጀስት እያደረጋችሁ በኦፓሲቲው ሻዶ ኢፌክት ክሬት ማድረግ ይቻላል ማለት ነው። ይመቻችሁ። ለዛሬ ያዝኩት ቪዲዮ ይመስላል። ለተጨማሪ እንደዚህ አይነት ቲፖች ፎሎ ማድረግ እንዳይረሳ። ባይ